ያስመታችኝ የሩታ አክስት ልጅ ነች የሱ እህት ነች አይደል እሺ ሩታ ያንተ አክስት ልጅ እኔ እንዴት አድርጌ ቅጥቅጥ አድርጌ እንደምሸኝ ከዛ የዛኔ ትናገራለህ ልቀቀኝ ካሌብ ልቀቀኝ እሺ ልቀቀኝ አንተ ጋር ተጣልቻለሁ ካሌብ እናውራ ዘረፍ ሰው የሚል ስማ እናውራ ካሌብ ልቀቀኝ እፈልገዋለሁ ይኸውልህ አንተ በድብድብ ነው እንደምታምነው እኔ እፈልገዋለሁ እኮ ከፈለኩ እናውራ መጀመሪያ ልጅ ነኝ አይደል እኔ ወይኔ ካሌብ ገብቷል እሺ ስማኝ ይኸውልህ የሩታ አክስት ልጅ እኔን አስደበደበች ያንተ እህት እኔን አስደበደበች እኔ ደግሞ አንተ ምን እንደማደርገን ያሁን ታይዋለህ እሺ ስማኝ ይኸውልህ ካሌብ ልቀቀኝ እሺ አንዴ ልቀቀውና እናውራ ከዛ የምታረገው ነገር ታረጋለህ አንተ ከዚህ በላይ ሌላ ነገር እንድትሰጥ ትፈልጋለህ እንዴ እህቱ ይኸውልህ ከሩታ ጋር አብረው ነው ያደጉት አብረው ነው እስከዛ አይመለከተኝም ለምን የሩታ ወንድም እህት አይሆንም ምን አገባኝ ይመለከተኛል ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ እኛ ደህና ነን አለን መስከነው እንግዲህ ዛሬ ከአዲስ ሰው ጋር መጥቼላችኋለሁ እሱ ሰላም ይላችኋል ሰላም ፋሚሊዎች እንዴት ናችሁ ነው ይባላል ያው ዛሬ ከካሊው ጋር ከስቸስት ብለናል ያው እንግዲህ እንደሰማችሁት ያው ነው ይባላል ምርጥ ልጅ ነው እና እንደምታዩት ከዚህ በፊት አታውቁትም ሚዲያም ላይ መጥቶ አያውቅም ነገር ግን ውስጥ ላይ ብዙ ነገሮች ሲሰራና ብዙ ነገሮች ሲያደርግ የነበረ ልጅ ነው በእርግጥ በዚህ ልክ በሚዲያ ደረጃ አይታወቅም ነገር ግን ኑአይ የሩታ የአክስት ልጅ ነው ስለዚህ ሰሞኑ አንዳንድ ነገሮች እየተፈጠሩ ነው በሩታ በአብርሽ በአቤል በቡርክ በእያንዳንዶቻችን መሃል ብዙ የሚደብሩና የሚያስጠሉ ነገሮች እየተፈጠረ ነው አቤልም ከዚህ በፊት ተደብድቦ ቪዲዮውን አይታችኋል እናንተ ናችሁ ያስደበደባችሁኝ አንተና ቢኒያም ናችሁ ያስደበደባችሁኝ ስለዚህ የዋጋችሁን ሰጣችኋለሁ ምንም አታመጡም ብቻ ብዙ ነገር አውርቶ ነው ሄደው ስለዚህ ያ ነገር ደግሞ እኛ በተአምር ያ ነገር አላደረግነው እኛ በምንም ተአምር ለአቤል የምናንስ ሰዎች አይደለንም ሲቀጥል ደግሞ አቤልን ልናስደበድበው አንችልም ይሄ ነው መረዳት ያለባቸው አቤልን ልናስደበድበው ሌላ ነገር ልናደርስበት በምንም ተአምር አንችልም አቤል ደግሞ እርግጠኛ ሆኖ እናንተ ናችሁ የደበደባችሁኝ እናንተ ናችሁ ያስደበደባችሁኝ በእናንተ ምክንያት ብዙ ነገር ሆኛለሁ ስለዚህ እያንዳንዳችሁ ዋጋችሁን ሰጣችኋለሁ ምናምን እያለ ነው በእርግጥ አቤል ምንም የሚመጣው ነገር የለም ምንም የሚሰራው ነገር የለም እኛ ለሱ አናንሰም ግን ደግሞ እንደ ጓደኝነት ለሱ በመድረሳችን እንደዛ ተጎርቶ ወድቆ የሚደርስለት አጥቶ ስለደረስለት ምላሹ ሌላ ነገር ነው ያደረገው ስለዚህ እኛ እሱ ሌላ ነገር አወራ ሌላ ነገር አደረገ ብለ ምንም እናደርገው ነገር የለም ነገር ግን አሁንም የምንነግረው መስማት የሚፈልገው ኑአይ ዛሬ የሩታ ያክስት ልጅ ነው ብዙ ነገሮች ያውቃል ብዙ ነገሮች ሰምቷል ስለ አቤል መደብደብ ራሱ ብዙ የሚያውቀው ነገር አለ ስለዚህ ይሄን ነገር እኔ ለአቤል ልነግረው ፈልጋለሁ አቤል መስማት አለበት ማን እንደበደበደበው ማን እንዳስመታው ማን ያ በሙሉ ነገር እንዳደረገበት እኔ ስለማቅ ለራሱ ለአቤል እኔ ብነግረው ያምነኛል እኔ ይሰማኛል ብሎ ነው ኑአይ ወደዚህ መጣው ስለዚህ ኑአይ ስለ አቤል መደብደብ የሰማቸው ነገሮች አሉ ማን እንዳስደበደበው ማን ያ በሙሉ ነገር እንዳደረገ ይሰማው ነገር አለ ማለት ነው ብዙ ነገር ሰምቻለሁ ያው ግን በመጀመሪያ ያስደበደበችው ሲስተር ነች ማንንም ያውቃል እና ኦኬ አንተ ሲስተር ነች ያስደበደበችው የኔ ሲስተር ነች እና እሱም በዚህ እንትን ካላቆመ ያው የሚቀጥልበት ነገር ነው የሷ ልክ ካላወቀም ነው እና እሱም በዚህ ከቀጠለ ያው የሚመጣበትን ከዚህ የከፋ ነገር ነው ስለዚህ ይኸውላችሁ አንዳንዴ የሰው ልጅ ሳይሰማ ምንም ሳያገናዘብ ሰው ላይ መፍረድ በጣም ቀላል ነው ገባችሁ እኛ በሰዓቱ ተጎርቷል ብዙ ነገር ደርሶበታል ብለን ልናነሳው በሄድንበት ምላሹ እናንተ ናችሁ የደበደባችሁኝ እማደርገውን ደግሞ እኔ ነኝ የማውቀው ነበር ያለው ስለዚህ አሁንም አቤልን ያስደበደበችው የሩታ የአክስት ልጅ ወይም የኑአይ እህት ነች ስለዚህ ይሄን ነገር ደግሞ አቤል መረዳትና መስማት አለበት እና አሁንም ይኸውላችሁ እህቱ የሩታ የአክስት ልጅ ኑአይ ምን እያለ ነው ይሄን ነገር የሚያደርገው ነገር ካላቆመ ሩታ ላይ የሚያጠፋቸው ጥፋቶች ካልተዋ አሁንም ሌላ ነገር ልጅቷ ከማድረግ ወደ ኋላ አትልም ምክንያቱም ሩታና የሱ እህት አብረው ነው ያደጉት አብረው አደግናቸው አይደለ እንደነገርከኝ ከሆነ አብረው ነው ያደጉት ከልጅነታቸው ጀምሮ ሙሉ ነገር የምታውቅ ስለሷ የምታውቅ ነው ገባ አሁንም በዚህ ካላቆመ የሚቀጥልበት ነገር ነው ከዚህ ከፋ ነገር ነው የሚያጋጥመው እርግጠኛ ነኝ እንግዲህ እንዴት ብለን ማስረዳት እንዳለብን ለአቤል እንዴት ብለን መናገር እንዳለብን ነው ለመናገር አላቅም ምክንያቱም አይደለም እኛ ጓደኞቹ የሩታ ሙሉ ፋሚሊዎች በዚህ ልክ አቤል ላይ ብሩክ ላይ ሄርሜላ ላይ ብዙ ነገሮች ለማድረግ እያሰቡ ነው አይደለ እንደነገርከኝ ከሆነ መጀመሪያ ብዙ ነገር ከካሜራ በፊት ብዙ ነገሮች አውርተናል ሄርሜላ ላይም ብሩክ ላይም ብዙ ነገር ለማድረግ እሷ አይሆነ ከወሰነች የማትመለስ ልጅ እንደሆነች ነግረኸኛል እንደምታቀድም እንደነገርኩ ነው በጣም ከባድ ነገር ነው የሚገጥመው እኔ እየሰማችሁ ያለው ነገር አለ ከሩታ ጋር ያለው ሪሌሽንሺፕ አለ አቤል ያንን ተመክቼ ነው እዚህ ጋር የመጣሁት አቤላ ደውዬለታለሁ በእርግጥ እየመጣ ነው ያው አቤል ኑአይ ሲመጣ በስነ ስርዓት እረፍተው ትለዋለህ ገባ የምታደርገው ነገር ልክ አይደለም ያክስቴ ልጅ በዚህ ልክ መጉዳት የለብህም በዚሁ ደግሞ ካላቆምክ ሌላ ነገር ሊደርስብህ ይችላል ብለህ እንደ ዘመድ እንደ ስጋ ልታስጠነቅቀውም ልትመክረው ይገባል
እኛ ብዙ ብለን ብዙ ተናግረን ብዙ አውርተን ያልተግባባን ሰዎች ነን። ምናልባት ደግሞ አንተን ከሰማ ይሄን ነገር ታስረዳዋለህ። እሺ አቤላ እንዴት ነህ? ሰላም ነው አለን። ትንሽ አስቆየህን። ሰራትቼ ነው የመጣሁት። አሁን ራሱ በሰላም ነው ካሌብ? አዎ እኛም ሰራትተን ነው እዚህ ጋር አንተን ለማውራትና ልናናገር የፈለግነው። ገባ? መጀመሪያ ተዋወቀው ነው ይባላል። ነው እንዴት ነው? ሰላም ነው። እሱ የሩታ አክስት ልጅ ነው። ማ ነው? የሩታ አክስት ልጅ ነው። የሩታ አክስት ልጅ ነው። አንተ አታውቀኝም? ምን ያውቃል ካሌብ? በሰላም ነው ጠራኝ። እሺ ከሩታ አክስት ልጅ ጋር ነው። በመጀመሪያ ከኔ በላይ የሚፈልገው እሱ ነው። ምክንያቱም ሰሞኑ ብዙ ነገሮች እየተፈጠሩ ነው። አንተ ላይም ብዙ ነገር ተፈጥሯል። አውርተን ለመግባባት አልቻልንም። ነገር ግን ዛሬ ለአንድ ነገር ነው የመጣ ነው። አንተ ላይ ከዚህ በፊት የግድያ ሙከራ፣ የድብደባ ሙከራ ተደርጎብሃል። ባለፈውም ከሞት ነው የዳንከው። ካሌብ እኔ ነኝ ያልከኝ ነገር ጨረስን እኮ አይደል ካሌብ? እሺ አሁን ለመስማት ዝግጁ አትሆንም እኮ? ዝግጁ ነኝ፣ ግን እኔ እናንተ ጨረስን። ይሄ ነገር ጉዳይ ለምን ታስነሳዋለህ? በቃ ጨረስን። እኔ ነኝ ያስነሳሁት። ለምንድን ነው የምታስነሳው? ማለት በቃ የሩታ ቤተሰብ ከሆናችሁ እዛው ከሩታ ጋር ነው እንጂ መጨረስ ያለባችሁ ከኔ ጋር ለምን ትጨርሳላችሁ? እህቴ ሌላ ውስጥ እንድገባ ስለማልፈልግ ነው። አንተን አንድ ነገር አርጋ እስር ቤት እንዳገባ ስለማልፈልግ ነው። ለምን እስኪ ታርግ። በቃ እኔ ህግ የሚከሰኝ የሆነ ነገር የሚያረገኝ ነገር ካለ አረገች እኮ አሳየች አይደል እንዴ? ምንድነው ያረገችኝ? ምን እየሰማኸኝ ነው አቤላ? በመጀመሪያ ደረጃ ተረጋግተህ ለመስማት ሞክር። እዚህ ጋር ስሜታዊ ለመሆን አትሞክር። ሲቀጥል ደግሞ አንተን ያስደበደበ እዛ እንደዛ እንድትሆን ያደረገ የሱ እህት ወይም የሩታ ያክስት ልጅ ነች። ገባህ? ይሄን ነገር ከራሷ አፍ መስማት ትችላለህ። የሱ እህት ወይም የሩታ ያክስት ልጅ ነች። አንተን ያስደበደበች ያበሙሉ ያደረገችብህ ሩታ ላይ እንደዛ ስታረግ ስለነበር የሱ እህት ነች ያበሙሉ ያደረገችብህ። ለምንድን ነው የምታደርገው? ያንተ እህት ነች? አዎ እኔ በጣም ነው የምፈልገው ካሌብ። ምንድን ነው የምፈልገው? ማለት የመታኝን ሰው እየፈለግኩ ካንተም ጋር ተጣልቻለሁ አይደል? ይኸውልህ እኔም ሰው ነኝ አይደለ? ገብቶሃል? ሰው ነህ። እኔ ልንነጋገር ነው እዚህ ጋር የመጣው። ሰው ስለሆንክ ልናወራ ነው። ገባ? ይኸውልህ አንተም ሌላ ውስጥ እንዳንገባ ነው የመጣ ነው። አንተ ያንተ እህት የሩታ አክስት ልጅ ነህ አይደል? ያንተ እህት እኔን አስደበደበች እኮ። ምን ስለሆነች? ያክስቷ ልጅ ስለሆነች ነው። ያክስቷ ልጅ እንኳንም መጣ። እኔ የምፈልግህ ነው ታውቃለህ አይደል? እኔ እፈልግሃለሁ አቤል። እዚህ ጋር ይኸውልህ ስማኝ፣ ትፈልገኛለህ? ይኸው እዚሁ ነኝ አቤል። ካሌብ በጣም አመሰግናለሁ። እዚህ ጋር ይኸውልህ ካሌብ ልቀቀኝ። እሺ ልቀቀው። ቶ የምፈልገው ነገር ስለሆነ ነው። እግዚአብሔር እንደዚህ እኮ ትፈልገኛለህ። ልቀቀኝ ካሌብ ልቀቀኝ። ካሌብ ልቀቀኝ። እሺ ልቀቀው። ልቀቀኝ እኮ ልቀቀው። አንተ ጋር ተጣልቻለሁ። ካሌብ ልቀቀኝ። እናውራ ዘረፍ ሰው የሚል ስማ እናውራ። ካሌብ ልቀቀኝ። እፈልገዋለሁ። ይኸውልህ አንተ በድብድብ ነው እንደምታምነው። እኔ እፈልገዋለሁ እኮ ከፈለኩ እናውራ መጀመሪያ ነኝ አይደል? እኔ ወይኔ ካሌብ ገብቷል። እሺ ስማኝ፣ ይኸውልህ የሩታ አክስት ልጅ እኔን አስደበደበች። ያንተ እህት እኔን አስደበደበች። እኔ ደግሞ አንተ ምን እንደማደርግ እኔ አሁን ታይዋለህ። እሺ ስማኝ፣ ይኸውልህ ካሌብ ልቀቀኝ። እሺ አንዴ ልቀቀውና እናውራ። ከዛ የምታደርገው ነገር ታደርጋለህ። አንተ ከዚህ በላይ ሌላ ነገር እንድትልስበት ትፈልጋለህ እንዴ? እህቱ ይኸውልህ ከሩታ ጋር አብረው ነው ያደጉት። አብረው ነው እስከዛ አይመለከተኝም። ለምን የሩታ ወንድም እህት አይሆንም? ምን አገባኝ? ይመለከተኛል። እየሰማኸኝ ነው? እዚህ ጋር ተረጋግተህ ማውራት አለብህ። ንዋይ ማስረዳት አለበት። የት እንደምትሄድ እኔ አስታየኛለህ። የት እንደምትሄድ ከዚህ የት እንደምታመጥ እግርህ ተሰብሮ ወይ ደግሞ አካለ ስንኩል አርጌ ነው ምሽል። አንተ ጎበዝ ነህ። ዛኔ እኮ እስማኝ አቤል፣ እግዚአብሔርን እዚህ ጋር ስሜታዊ መሆን የለብህም። አንተ ጋር ተጣልቻለሁ፣ ከቢኒያም ጋር ተጣልቻለሁ። እናንተ ናችሁ ያስመታችሁኝ ብያለሁ። ስማ ችግር የለም እሱ ይኸውልህ ችግር የለም። ያለበት ሁኔታ እንደዛ እንድትናገር ሊያደርግ ይችላል። ነገር ግን አሁን ተረጋግተን አውርተን ነገሩ መፍትሄ ልንሰጠውና አንተ ማስተካከል ያለብህ ነገር እንታሳተኛል። መፍትሄ አያስፈልግም። የሩታ አክስት ልጅ ነው አይደል ያስመታችኝ? ያንተ እህት ነች አይደል? እኔ ደግሞ ምን እንደማደርገው አሁን ታይዋለህ። ቢያንስ የመጣበት ምክንያት ለምንድን ነው የሚመጣው እኮ ስማው እንዴ ለመስመር ዝግጁ እኮ እችላለሁ እንዴ? ዝም እዚህ ጋር እኮ ዝም በል እችላለሁ። እኔ በመደርስበት እኮ ደርስ ነበር። በቃ አደርስም ጀመር ይኸውልህ አቤል አየነ እኮ ይኸው ያየ ከነ ካሌብ ከነ ቢኒያም እየተጣላን የነበረው መቼም ልጠራጠር አልችልም ነበር። መቼም ልታቅም አልችልም ነበር። እኔ ግን ነገሩን ልቋጨው በንግግር እንፍታው በሚለው ነው የመጣሁት። አንተ ዝም በል ካሌብ። አምጥተህልኛል ካሌብ። በቃ ከዚህ ነገር ካንተም ጋር ልጣላ ምንም ካልፈልግ ሂድ። በቃ እኔ ላውራው። አንተን ሊያወራ መጥቷል አይደል ይሄ ሰው? ስለዚህ ካንተ ጋር ማውራት የፈለገው ነገር ለምን ነው መስማት ያልፈለከው? በቃ ምን ሊያወራ ይችላል እኮ ሰማ። መጀመሪያ ሰማው። እሱ እህቱ በጣም ኃይለኛ ነች። በመጀመሪያ ደረጃ እኔ እህቱ ቀጥታ ለምን እኔ ባላወኩበት ለምን ታስመታኛለች? እሱን ከሷ ጋር ማውራት ትችላለህ። ገባ? እሱን ከሷ ጋር እሱ አይደለም ያስደበደበችኝ አይደል እሷ እኔ ደግሞ እሱን ምን አድርጌ እንደምሸኛል አሳያለሁ። ከዚህ የባሰ ነገር ነው የሚገጥመው ካሌብ። አላወቅም እሷን እንትን የሰውን አቅም አልተረዳህም። ከዚህ ነገር ውስጥ ውጣ። ይኸውልህ የእሷን አቅም አልተረዳህም ነው ሲስተር። ይኸውልህ ዝም በል። ይኸውልህ አሁን አቅሟት አንተን መትቼ የሆነ ነገር ሳደርግ ታሳየኛለች። አንተ ልመታ ትችላለህ፣ እሷ ግን ሬሳን ነው የምልክልህ። እሺ ትላክልኝ። አንተ
ከዚህ ትወጣታለህ። አሁን እንኳንም መጣ አንተ ወንድ ከሆንክ ከሷ ጋር እንጂ መጋፈጥ ያለብህ ያንተን ጉድ ያንተን ችግር ሊነግርህ የመጣን ሰው ምንም ልታደርጋችሁ። ሴት ልጅ አልነካም። ሴት ልጅ ላይ እጄን አላነሳም። ምን አረገ እሱ? በቃ እሱማ ምን ስሜቱ ይግባት። አንተ ካንተ በላይ እሷ ወንድ ነች። ልንገረው ነው። በቃ እንደዛ ከሆነ አንተን ቅጥቅጥ አድርጌ እሸኝና ከዛ እሱን እናያለን። እሱም ላንተ ያንሰን። በመጀመሪያ ደረጃ ስማኝ አቤላ፣ እግዚአብሔር እንደዚህ ይቀልድ እንዳቀልሽ እንደዚህ ነው ይቀልድ እንዳቀልድ ፈልቷል። ምንም ይኸውልህ ካሌብ አይመለከትም። ይኸውልህ አንድ ነገር ልሰማ ይፈልጋለሁ። እኔ ይህን ነገር ሊያወራ ሲመጣ አንተ ላገናኝ የፈለኩበት ምክንያት ተረዳኝ። በመጀመሪያ ደረጃ አንተ ከዚህ በላይ የምታደርጋቸው ነገሮች የምታስከፋቸው ብዙ ሰዎች አሉ። ገባ አይደለም? ያክስት ልጅ መንገደኛ ቢያይ ሊገል ይችላል። እየተረባ ስማኝ፣ ይኸውልህ ማንም እኔ መጥቶ ያውራኝ። ይኸውልህ ካሌብ ስለሌላ ነገር መንገድ እየተረባበከ የምፈልገው ሰው እንኳን ማመጣልኝ። በቃ ያስመታችኝ የሩታ አክስት ልጅ ነች። የእሱ እህት ነች አይደል? ሩታ ያንተ አክስት ልጅ እኔ እንዴት አድርጌ ቅጥቅጥ አድርጌ እንደምሸኝ ከዛ የዛኔ ትናገራለህ። ስማኝ እሱ ምን አላወቅም ነው የእሷን እንትን እየነገርኩህ እኮ ነው። የእሷን አላየህም ነው አንተ እዚህ ጋር እያወራ ያለው አቤላ። በመጀመሪያ ደረጃ ማለት ነው እሱ ይኸውልህ አይደል? ኧረ በእናትህ አስደብድባለች። ከዚህ በፊት አስደብድባለች። ልጅቷ ሌላ ነገር ከማድረግ ወደ ኋላ ስለማትል የምታደርገው ነገር ተው ሊል ነው የመጣው። አሁን ፍሪንን አው ከዚህ በላይ ሌላ ነገር እንደደርስ በፈልጉ ነው የመጣው አይደል? ላንተ አስበው እኮ ነው የመጣው። ምንድነው የሚደርስብኝ? ትምጣ። አሁን ደግሞ የባሰ ይምጣ። አሁን ካሌብ ስማኝ፣ የባሰ ነገር ይምጣ። እሱን ስብርብር አድርጌው ከዛ የሚታመጣው ነገር ላምጣ። ምን አረገ እሱ? በቃ ስሜቱ ይግባት። ወንድሟ ነው አይደል? የሩታ ክስት ልጅ ነው። አይገባም። ለበቀል የባሰው ትመጣው አላወቅም እያልኩ ነው። እሷ ነው የሩታ ክስት ልጅ ነው አይደል? እንዲህ ቅጥቅጥ አድርጌ እንደምሸኘው ነው ላሳየ ካሌብ። ይኸውልህ አሁን እኮ እንኳን መጣ። አሁን ምለቀው ነገር የለም። እኔ ደግሞ ካንተ ጋር ተጣልቻለሁ። ይኸውልህ ካሌብ አልፈቅድልህም። ይሄን አልፈቅድልህም። ካንተ ጋር ተጣልቻለሁ። ሌላ ነገር ውስጥ ገብቻለሁ። አሁን ልቀቀኝ። አለቀም። እግዚአብሔር አይደለም። እኔም በመምታት አይደለም። ትንሽ አሁን ይሄ ነገር አንተም ከሩታ ከአብርሃም ካራክ የባሰ የሚመጣ ነገር ራሴ ዛኔ ታየዋለህ። ይሄ የሚመጣብህ ነገር እየነገረህ ነው። ቢያንስ ልትሰማ ሞክር። ጭንቅላትህን ክፈተው። አቤት በቃ እሺ። እኔ የሚደርስብኝ ራሴ ሪስክ ልውሰድ። ሪስክ አትወስድም። ከዛ ቶ በቃ አንተ ሪስክ አትወስድም አልኩህ። ይኸው ሪስክ አትወስድም። አንተ አትውጣና ከነሱ ህይወት ታየዋለህ። ዛሬ አሁን እኮ አንተ የሲስተር ነገር ታየዋለህ። አሁን እኮ ተርፋ አትሄድም። አንተ ተርፋ አይሄድም። አቤላ በመጀመሪያ ደረጃ ማለት ነው፣ በመጀመሪያ ደረጃ ተረጋጋ። እዚች ጋር ይኸውልህ ሁላችንም ሌላ ነገር ውስጥ ገብተን ተጨቃጭቀን ተፈነካክተን ትርፉ እዳው ለኛችን ነው መጨረሻ። ስለዚህ ይሄን ነገር አንተ ሌላ ነገር ባደረገው ቁጥር እሷም ሌላ ነገር ነው የምታደርገው። ይሄን ነገር መረዳት ለምን ነው የሚከብድ? አንተ የባሰች ነች እንዴ ልጅቷ። እኔ የመጣሁት እናውራ በሚለው ነው፣ በንግግር እንፍታው። የሚፈጠረው ነገር ለኔ ተውልኝ። አልተውልህም። እኔ እንኳንም አወቅ ስታጠፋ ዝም አልልህም። ሰው ስትቀጠቅጥ የሆነ ነገር እስር ቤት ስትገባ እኔ ምንም ብታስገፋኝ እስር ቤት አልመሰከኝም። ለወሬ የመጣሁት እንዲንዶን እኔ መጀመሪያም አልመጣም ነበር። ሴት ከሆነ ሴት ልክሰስ፣ እኔ ሴት ላሳስር። ወንድ አንተ ካንተ በላይ ነች አልኩ። ካንተ በላይ እሷ ወንድ ነች። ከዚህ በላይ ነገር ነው። ሞቶ ነው እልህ ውስጥ ነኝ። ሞቶ ነው የምሸኘው አይደለም። ምን ልነጋገር? አንተ ግን ማይሆን ነገር እያወራ ያለው በቃ ትለፍለፍ። ምንም ልቀቀው የሚያመጣውን ነገር እኔ አቤል እሱ ነው ይኸውልህ። እኔ ሰማሰ ምንም ልታመጣ ትችልም። የህፃን ልጅ ከሱ የባሰ ምንም ልታመጣ ትችልም። በቃ ይኸውልህ በእኔ ተወውና ይሄን ነገር እኛ እናስተካክል። እኛ እንተው። አሁን ሂድ። እናንተ ማውራት ያለብን ነገር እናወራለን። እሺ። ኧረ በእናትህ ምንም ልታመጣ ትችልም። ኖ ይኸውልህ እሱም ወንድ ነው። ወንድ ልጅ ደግሞ ሌላ ነገር ሴት ስታስደበድብህ ክብር ሲነካ ይደብራል። ገባ? እሱም ለምን እንደዚህ ሆና ልልህ አልችልም። ነገር ግን አሁንም ቢሆን ልጁ ሌላ ነገር ከማድረግ ወደ ኋላ ስለማይል እህትህን አስጠንቅቃት እኮ። እኔ እኮ የመጣሁት በንግግር ልፈታው ነው። በቃ እሱ ስሜታው ነው አይደለም። እሱ በዚህ የሆነ ከመጣ የባሰ ነገር ነው የሚገጥመው። የእሷን ኃይል አልተረዳውም ነው እሱ። ገባህ ካሌብ? እዚህ ጋር በቃ ይኸውልህ እኔ የመጣሁት ሌላ ጣጣ እንዳያመጣ በሚለው በቃ ይሄን ነገር ካሰብክ በቃ እኔ እህትህን አገናኝ፣ እኔ አወራታለሁ። እሱ ጋር ሄዳ ይቅርታ መጠየቅ ካለበት ይቅርታ እንድትጠይቅ እናደርጋለን። ነገር ግን አሁን በዚህ ሁኔታ አቤላ ስሜታዊ ስለሆነ እኔ እናንተ ተረጋግተን እናወራ። እህትህንም አገናኛለሁ፣ ችግር የለውም። እሺ